ሰላም መጥቻለሁ። ዛሬም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ አትርሱ። ቢላይ ቪዲዮ ይውልኝ ዝም ብሎ የሚያምር ለእናንተ የሚያምር ቪዲዮ አይደለም እየሰራውኝ ያለውኝ። ሆኖም ግን እንድታግዙኝ እፈልጋለሁ። ሶሻል ሚዲያ መስራት ስለምፈልግ ነው። ይውልኝ ዛሬ ደግሞ ሶፋዬ ነው ይዤላችሁ የመጣሁት። መሳን ይዤ ትላላችሁ እና አረብ ሀገር የምትመጡ ልጆች ወላሂ እንደዚህ ብንኖር እንደዚህ መኖር ብንለምድበት በቃ የትም ቦታ መኖር እንችላለን እና በቃ እቃ ክትግዙ ያያችሁን ያለኝ የምኖርበት ቤት እዩት፣ ኢትዮጵያ ማለት ነው። ይሄ የተገረጀ መጋረጃ ደግሞ ሌላ ምስጢር አለው። የቤት ምስጢር ሌላ ታሪክ ነው ያለው እና ከፈለጋችሁ አረግ እንትን እላችኋለሁ ማለት የተገዛ ቤት ነው። ምንም ማድረግ አልችልም፣ መቀየር አልችልም፣ ማሳደስ አልችልም። በቃ ምንም ማድረግ አይቻልም። አያችሁ ግድግዳው ምን እንደሚመስለው አላህ ብቻ አልሐምዱሊላህ ይኖራል። ጤና ካለ ሰላም ካለ የትም ቦታ መኖር ይቻላል። እና እንደዚህ ጠቁሯል፣ መቀየር አንችልም፣ ማሳደስ ራሱ አልችልም። የሚገርማችሁ አላምና በሬቻ ይሄ ቤት ቀለም ተቀብቶ ነበር፣ ህጋዊ አይደለም እና ቀለም ተቀብቶ ነበር። አልሐምዱሊላህ ደግሞ እቃችን ሰብስበን ምን ብለን እንትን በተዘጋጀንበት ደግሞ ተተዋ። አልሐምዱሊላህ የዋ መስኖርንበት ማለት ነው እና ብቻ አልሐምዱሊላህ። እናንተ ምንጣፍ እገዛለሁ፣ የሚያማምር ምንጣፍ እገዛለሁ፣ መሳኔጅ እገዛለሁ፣ ሶፋ እገዛለሁ፣ የሶስት የአራት በግሜ እንትን የሚል ድስት እገዛለሁ እያላችሁ አረብ ሀገር እድሜያችሁ አትጨርሱ። ኑ ስራ ስሩ ማለት ኑና በቃ በአቅማችሁ ኑሩ። እንደ ሀገራችን እንኑር። ምንም ብር ቢኖር በሰው ቤት ስለሆነ የያዝ ነው ማለቁ አይቀርም። በቃ በእውቀት ግን ከሆነ እንትን ይላል ማለት አያልቅም። ነገም ሰርተ ስለምናገኝ በህይወት እስካለን ድረስ አያልቅብንም። ስለዚህ አገር ገብቼ ደግሞ ምን እሰራለሁ አትበሉ። እኔ በቅርቡ ይገርማችኋል ቆይቼ ነው ግን የጀመርኩ። አልሐምዱሊላህ ወንድሜ ስላለ በራሴ ወጪም አይደለም ግን ወንድሜ ስላለ ስለሚያግዘኝ ከሱ ጋር ሆኜ የው አመት ድረስ ስራ ማልገባው ምንም ትምህርት አልሞከርኩም ነበር። አሁን እኔ ሲንጀር ጀምሬያለሁ። ሲንጀር መማር ማለት ነው። ሲንጀር ከፍላችሁ ትማራላችሁ፣ ከዛ ትቀጠራላችሁ። ይገርማችኋል የሲንጀር ስራ ማለት ነው ይከብዳል እንጂ በኢትዮጵያ ጎበዝ የሆነ ሰው እስከ 12,000 የሚከፍለው አለ። የሳውዲ ወይም የአረብ ሀገር እንትን ማለት ነው የአረብ ሀገር 60,000 ወይም 100,000 ከማግኘት ኢትዮጵያ 3,000 ማግኘት ትልቅ ነገር ነው። ምክንያቱም አየሩ ቤተሰብ ሳትለዩ የራሳችሁን ባህሪ ሳይበላሽ ብዙ ነገር አለ። ብቻ ይሻላል። እኔ ብዙ ነው ወላሂ ኢትዮጵያ መጥቼ 3,000 ብር 1,000 ብር በጣም ከባድ ናት። በቃ ብቻ ዘያለን እንነቀዋለን። እዚህ መጥተን ግን ትልቅ ነው። 3,000 በእንትን በወር 3,000 ገቢ ያለው የቤት ኪራይ ተጋግዛችሁ ከሰው ጋር ሼር አድርጋችሁ የምትከፍሉ ከሆነ ወጪ እንደዛው የምትኖሩ ከሆነ አሪፍ ነው እና ባካችሁ ሀገራችሁ ገብታችሁ እንደ ራሳችሁ ኑሩ። እንደ ሰው አይደለም። ሰው ቤት ማየት የለብንም። ይሄ ሰው የሰው ነው። የራሳችን ግን የራሳችን ነው። በቃ ራሳችንን ዶረን መጥተን ቤት ነው የምንገባ። ያ ሰው ለቀን ነው እንጂ ማንኛውም ሰው ለቀን ነው እንጂ ቀጣይ ቀን አይሆነንም። በቃ እንግድነት ሄደን እንዴት ነው የሚያንከባክቡን? ስንቆይስ 1 3 ቀን 4 ቀን ሳምንት ስንቆይ ቤተሰው ጋር ማለት ነው። እህት ወንድም ጋር በሉት። ያገባ ወንድም ሳያገባ በፊት ነው የሚጠቅመው። ካገባው በኋላ የለም። ያገባ ወንድም እህት ያገባችም አላገባችም ቢሆን ወንድም ትንሽ ይሻላል። እንትን አላህ ጥሩ ካረገው ማለት ነው የሚያስብ ወንድም ከሆነ እና ባካችሁ የዋነጣጠፍኩኝ ዛሬ ሳሎን እያሳየኋችሁ ነው። አነጣጠፍኩ እየጨረስኩ ነው እና በዚህ ሰሞን ደግሞ ጠፍቻለሁ። ባካችሁ አበረታቱኝ ያ ረቢ። እኔም ወላሂ የሚያሳፍረው ግድግዳው ነው። ይገርማችኋል ማሳደስ አይቻልም። ማሳደስ ምክንያቱም መቼ ይፈርሳል የሚል እንትን አለን ማለት ነው። ያያችሁ ተፈርሷል። ይሄ አሁን የጋረድ ነው መጋረጃ መስኮት ወይም በር አይደለም፣ ፈርሶ ነው ከጎን ማሳደስ ስለማንችል መጋረጃ ጋርደን ነው የምንኖረው እና ሰው ሀገር በቃ ሞልቶ አይደለም ዱንያ ላይ የሚኖረው። ሁሉም በአቅሙ ነው እንጂ ዱንያ አትሞላም። ሀብታም ስንሆን ራሱ ሌላ ነገር አንድ መኪና ገዝተን ቀጣይ መኪና አይደል እንደሚያምረን፣ ቤት ገዝተን ደግሞ ቀጣይ ቤት አይደል የሆነ ነገር ብዙ ነገር ያምረናል። ብቻ ነፍስያችን እንዲህ እያታለለች ነው ገደል የምታስገባን ለዱንያ ነዋሪ የምታረገን እና አልሐምዱሊላ ብለን የለን ተካፍለን ሀገራችን ከቤተሰብ ሆነን እና ሀገራችን አየር እንትን ወስደን ብንኖር የተሻለ ነው። ቪዲዮ ረዘመባችሁ አፉ በሉኝ።
ከእናንተ ጋር ለማውራት ብዬ ነው እንጂ ያስተምራል ብዬ አይደለም። ብዙ የሚያስተምሩ እህቶች አሉ። በተለይ የተንቢ ጎበዝ እኮ ናት። የተንቢ ዩቱብ የምትከታተሉ ከሆነ በጣም ራሷ መስላ ነው የምታሳየው። አልሐምዱሊላህ ደግሞ ጎበዝ ናት፣ ተሳክቶላታልም። ባቀበት ትሞክራለች፣ ትሰራለች። ግን አልሐምዱሊላህ ጥሩ ደረጃ ነው ያለችው እሷም እና አላህ ይጨምርላት። ሌሎችም አሉ የሚመክሯችሁ፣ ስሙ። ለሰው ብር አትስጡ፣ ብራችሁ ያዙ በእጃችሁ። አገርም ገብታችሁ ደግሞ አትደናገሩ። ለምን እንደዚህ ሆነ? እኔ የምፈልገው በቃ የሆነ ያየነው ነው። በቃ እኔ በሳጨለው ቆይቼ ገርማችኋል። እኔ እናገራለሁ እንጂ እኔ ራሱ የሚሰማኝ ጊዜ አለ። በቃ ይሄ ሁሉ አመት ሰርቼ መጥቼ በዚህ ቤት እኖራለሁ፣ በእንደዚህ ነገር እቀመጣለሁ፣ እንደዚህ አይነት በቃ አላደል ብዙ ነገር። አሁንስ በተለይ የሳውዲ ምግብ ራሱ እያማረኝ ነው እና ብቻ አልሐምዱሊላህ። አይዟችሁ፣ ባላችሁበት አላህ ይጠብቃችሁ። እኔ በቻልኩት አክል ራሴን እያጽናናውኝ ነው። አንዳንዴ ለሄድ እምላለው፣ መሄድም ብዙም አልፈልግም። አውሮፓ ምናምን ከሆነ እሱን አላህ ካመቻችልኝ እንጂ ወደ ሳውዲ ወደ አረብ ሀገር ምናምን አልፈልግም። ኢንሻአላህ ለዚያራ እንጂ ሳውዲ ከአሁን በኋላ ለስራ አንገባም ብለን ነው ቆርጠን መምጣት ያለብን እና ብራችሁ ያዙ፣ ብር አታጥፉ። በተረፈ እናንተ አበረታቱኝ፣ እገዙኝ። ማን አለኝ እኔ እናንተ አላህና እናንተ እንጂ። እና የተሳሳትኩት ነገር እንትን በሉኝ፣ እረሙኝ እና ቪዲዮ እንድሰራላችሁ ምን ልስራላችሁ፣ የገበያ ዋጋ ምናምን ከፈለጋችሁ፣ ቤተሰብ እቃ ማድረስ ከፈለጋችሁ እኔ ታማኝ ነው፣ አብሽሩ። በታማኝነት እኔ ያላህ እናንተ ለእናንተ ብዬ ሳይሆን ለአኺራዬ ስል አንድ ነገር በቅንነት መስራት እፈልጋለሁ ማለት ነው። እና አንዳንድ ጊዜ ለቤተሰብ ነገር እናድርስ እንኳን ብለን በቅንነት ማያደርስልን ሰው አለ ስላለ ያም ነገር ኢንሻአላህ እኔ እወጣዋለሁ የሚል ተስፋ አለኝ። ወይም ደግሞ ቃልካችሁ ምናምን ሪፖርት ላይ ምሽዋር ከቻላችሁ ሄጄ አውጥቼ ወደ ቤተሰቦቻችሁ አደርስላችኋለሁ። እና ቁጥሬ ደግሞ ቪዲዮ ላይ ኮሜንት ላይ ጻፉልኝ። እቺ ትመስላለች ቤታችን። አልሐምዱሊላህ ማሻአላህ ማለት ነው። ማሻአላህ እንበለት እስኪ። ይኸው እቺ ትመስላለች ሶፋችን እና ማለት ሳሎናችን። ብቻ አልሐምዱሊላህ አላህ ብቻ እድሜያችን ያርዝምልን፣ ጤና ይስጠን። የተረፈ ያጠፋሁት ነገር ካለ አፉ በሉኝ። አላህ ከእናንተ ጋር ይሁን። ቀጣይ ቪዲዮ እስክን